እስቲ ራስን ጠይቅ። ለምንድነው በሌሎች ቃል ስትናደድ? ለምንድነው የማትለውጠው ነገር ሲከሰት ልብ የሚጨነቀው? ለምንድነው ህይወት እንደምትፈልጋት ሳትሆን ስትቀር የምትበሳጨው? መልሱ ቀላል ነው። ምክንያቱም መቆጣጠር የምትችለውንና መቆጣጠር የማትችለውን አታውቅም። ከ2000 ዓመታት በፊት በግሪክና በሮም ይኖሩ የነበሩ ሊቃውንት ይህን ችግር ፈቱት። ስቶይክ የሚባለውን ፍልስፍና ፈጠሩ። ስቶይክ ምንድን ነው? ስቶይክ ማለት መቆጣጠር የምችለውን ብቻ እጨነቃለሁ፣ የማልችለውን ደግሞ በጸጋ እቀበላለሁ ማለት ነው። ይቀላል። ህግ ህይወት ሊለውጠው ይችላል። የኤፒክቴተስ መርህ ቃል ሰዎችን የሚያስጨንቃቸው ነገሮች ራሳቸው ሳይሆኑ ስለ ነገሮች ያላቸው አመለካከት ነው ይላል። እና በዚህ ቪዲዮ 4 በየቀኑ ተግባራዊ የምታደርጋቸውን የኃያልነት ሚስጥርን ትማራለህ። አንደኛ፣ የሁለት ዓለም ህግ። ይህ ማለት መቆጣጠር የምትችለውንና የማትችለውን ማወቅ ነው። መቆጣጠር የምትችለው አስተያየትን፣ ምላሽን፣ ዛሬ የምታደርገውን ትጋት። በተቃራኒው ደግሞ መቆጣጠር የማትችለው የሌሎችን አስተያየት፣ የአየር ሁኔታ፣ ሌሎች ስላንተ የሚሉትን፣ ጉልበትህን፣ ጭንቀትህንና ትኩረትን ሙሉ በሙሉ ወደ ግራ አምድ አዙር። በቀይ አምድ ላይ ለሚገኘው ነገር ፈጽሞ አትጨነቅ። ለምን? ምክንያቱም በቀኝ አምድ ላይ ያለውን መቀየር አትችልም። ልትቀይረው መሞከር እብደት ነው። የሌላን ሰው አስተያየት ለመቆጣጠር መሞከር የንፋስን አቅጣጫ ለመቀየር እንደመሞከር ነው። የማርከስ ኦሪሊየስ ማሳሰቢያ። ልትቆጣጠረው የማትችለውን ነገር በመፍራት ህይወትህን አታባክን። በራስ አእምሮና በዛሬ ድርጊት ላይ ብቻ አተኩር። ለምሳሌ በስራ ላይ አንድ ሰው ሰደበ። ተራ ሰው ቀኑን ሙሉ ያስበዋል፣ ይናደዳል፣ በቀል ያቅዳል፣ እንቅልፉን ያጣል፣ ጉልበቱን በማይቆጣጠረው ነገር ላይ ባከነ። ስቶይኩ የሌላ ሰው ቃል እኔ መቆጣጠር የምችለው ነገር አይደለም። መቆጣጠር የምችለው በዚህ የምሰጠው ምላሽ ብቻ ነው ይላል። በእርጋታ ስለተናገርከው ነገር አዝናለሁ ብሎ ስራውን ይቀጥላል። ነፃ ነው። ሁለተኛ፣ ስሜትን መግዛት። ስሜት አገልጋይ እንጂ ጌታ አይደለም። ስቶይኮች ስሜት የሌላቸው ድንጋይ ልቦች አልነበሩም። ይሰማቸዋል፣ ነገር ግን ስሜታቸው እንዲገዛቸው አይፈቅዱም። የስቶይክ ዘዴ ማወቅና መመርመር። ኃይለኛ ስሜት ሲመጣ ንዴት፣ ፍርሃት፣ ቅናት፣ የሚከተሉትን አድርግ። አንደኛ፣ ምላሽ ከመስጠት በፊት በአፍንጫ 3 ጊዜ በጥልቀት ተንፍስ። ሁለተኛ፣ ስሙን ጥራው። አሁን ንዴት እየተሰማኝ ነው። ስሜቱን ስትሰይመው ኃይሉ ይቀንሳል። ሶስተኛ፣ ጠይቅ። ይህ ስሜት እኔ መቆጣጠር የምችለው ነገር ላይ የተመሰረተ ነው ወይስ በማልችለው? አራተኛ፣ ምረጥ። መልሱን ማልቆጣጠረው ከሆነ ይህ የኔ ችግር አይደለም በልና ተወው። የሴኔካ ጥበብ። ንዴት ጊዜያዊ እብደት ነው። ስለዚህ መጀመሪያ ላይ አሸንፈው። አንዴ ከገባ በኋላ ማስቆም አስቸጋሪ ነው። በአንድ ወቅት ማርከስ ኦሪሊየስ የሮማ ንጉሠ ነገሥት ነበር። ምድር ላይ ካለው ሁሉ የበለጠ ኃያል ነበር። በየቀኑ ጠዋት ራሱን እንዲህ ያለ ያዘጋጅ ነበር። ዛሬ ራስ ወዳድ፣ ውለታ ቢስ፣ እርቢተኛ፣ ተንኮለኛ፣ ቅናትና ማህበራዊ ግንኙነት የሌላቸው ሰዎች ያጋጥሙኛል። እነዚህ ሁሉ ባህሪያት የሚመጡት
መልካምና ክፉን ካለማወቅ ነው። ነገር ግን እኔ መልካምና ክፉን ስለማውቅ በእነሱ አልበሳጭም። ይህ ልምምድ ክፉን አስቀድሞ ማሰብ ይባላል። ጠዋት ላይ ሊከሰቱ የሚችሉትን ነገሮች አስቀድመህ ስታስብ ከተከሰቱ አያስደነግጥህም። ሶስተኛ፣ ዕጣ ፈንታን ውደድ። ማርከስ ኦሪሊየስ የሚከሰተው ሁሉ ፈልገ እንደሆነ አድርገ ተቀበለው፣ ምክንያቱም የሚከሰተው ሁሉ ከተፈጥሮ ጋር የሚስማማ ነው። ለምሳሌ እሳት ውስጥ ያለ ወርቁን ለማንጣት ወደ እሳት ሲጥለው ወርቁ ለምን አቀለጥከኝ ብሎ አይጮህም። ዝም ብሎ ይጠብቃል። ምክንያቱም ከእሳት በኋላ የበለጠ ንጹህና ብሩህ እንደሚሆን ያውቃል። አንተም እንደዚሁ ነህ። ሕይወት ወደ እሳት ስትጥልህ እንዲህ እንዲሆን ፈልጌዋለሁ በል። ይህ እብደት ይመስላል፣ ነገር ግን ነፃነት ነው። የኤፒክቴተስ ቃል ከተፈጥሮ ጋር እንዲስማማ የራስን ፍቃድ በውስጥ እንጂ ነገሮች እንደፈለግከው እንዲሆኑ አትፍቀድ። አራተኛ፣ ሜሜንቶ ሞሪ ወይም ሞትን አስታውስ። ሞት የሕይወት መምህር ነው። ስቶይኮች ሞትን ያለማቋረጥ ያስቡ ነበር። ይህ አስፈሪ ልማድ ሲሆን ነፃ አውጪ ነበር። ሞትን አስቀድመህ ማሰብ ነገ እንደምትሞት የሚያስታውስ አይደለም፣ ዛሬ ሙሉ በሙሉ እንድትኖር የሚያስገድድ ነው። ራስን ጠይቅ። ዛሬ የሕይወቴ የመጨረሻ ቀን ቢሆን ኖሮ አሁን የማደርገው ነገር ማድረጌ ትክክል ነው? ይህ የማስበው ጭንቀት ከሞት አንጻር ምን ያህል ከንቱ ነው? በየቀኑ ጠዋት እንዲህ በል፣ ዛሬ ልሞት እችላለሁ፣ ስለዚህ ይህ ቀን እንደ ስጦታ ልኑረው። ይህ ልምምድ ትናንሽ ነገሮችን እንዳያስጨንቁን ያደርጋል። የሴኔካ ማሳሰቢያ፣ ሕይወትን ለመጠበቅ ሳይሆን በመጠቀም ተሰጥቶናል። ረጅም ዕድሜ መኖር ሳይሆን ሙሉ ሕይወትን መኖር ነው ዋናው ነገር።